ሰላም አሁን ደግሞ ኤክሰርሳይዝ 7ን እንሰራለን። ይህንን ማለት ነው። ይህንን ለመስራት ምንድነው የምናደርገው? መጀመሪያ ስታርት ፓርት ኦኬ ቶፕ ፕሌን እንመርጣለን። ቶፕ ፕሌን ላይ ስኬች እናደርጋለን። ሰርክል እንሰራና ዳይሜንሽን ስማርት ዳይሜንሽን የዳይሜንሽናችን ስንት ነው? ቁመቱ ዲያሜትሩ 140 ራዲየስ ማለት 140 ራዲየስ ዲያሜትሩ 280 ማለት ነው። 280 ከዛ ይህንን ኤክስትሩድ ቦስ እናደርገዋለን። ኤክስትሩድ ቦስ ቁመቱ ስንት ነው? ቁመቱ 225 ቲክነስ አለው። ቲክነሱ ስንት ነው? ወደ ውስጥ ዳይሬክሽን ወደ ውጭና ወደ ውስጥ የምንቀይረው በዚህ ነው። የቲክነሱ ሳይዝ 40 ሚሊሜትር ቲክነስ ያለው። ይሄ ማለት ወደ ውስጥና ወደ ውጭ ስናደርገው ይለያያል። ስለዚህ ኦኬ እለዋለሁኝ። ከዛ እቺኛዋን ፌስ ሰሌክት አድርጌ ስኬች አደርጋለሁ። ከዛ ሰርክል ከሴንተር ተነስቼ ወደ ውጭ ሰራና ይሄን አጥፍቼ እቺን ራይት ክሊክ አድርጌ ወደ ኮንስትራክሽን ላይ እንቀይራታለሁኝ። ከዛ የዚች ዲያሜትር ስንት ነው የተሰጠው? ራዲየሱ ሲደመር 50 ያ ማለት 190 ማለት ነው። ራዲየሱ 190 ሲባዛ በ2 380 ከዛ ሰርክል በዚች በኦሪጂኑ ቀጥታ ኳድራንት ቺ ምልክት ስትመጣልኝ ኳድራንት ማለት ነው። እሷ ላይ ሰርክል ሰራለሁ። የሰርክል ዲያሜትር ስንት ነው? 47 ሚሊሜትር ኦኬ። ከዛ አሁንም ድጋሚ ምን አደርገዋለሁ? ይሄንን ኦፍሴት አደርገዋለሁኝ። ኦፍሴት በስንት ሚሊሜትር ነው ኦፍሴት ማድረገው? 50 ስለሆነ ራዲየሱ ሰርክል ሰራለሁ። ችግር የለውም። ይሄን ካንሰል ብዬ ሰርክል በዚህ ሴንተር ላይ ስንት ሰራለሁ? ስማርት ዳይሜንሽን 50 ራዲየስ ማለት 100 ሚሊሜትር ዲያሜትር ማለት ነው። ከዛ ላይን እንገባለሁ። ላይን ላይ መጥቼ እዚህ ጋር ስጠጋው ኳድራንት ምልክት ሲያመጣልኝ ከዛ በስትሬቱ ይሄ በቢጫው መስመር ላይ ቀጥታ ሆኜ ልክ ይሄኛው ሰርክል ቢጫ ሲበራልኝ ኦኬ አደርገዋለሁኝ። ከዛ ኢስክ ነክቼ ድጋሚ ላይን ላይ ገባለሁ። ላይን እንደገና በዚህ ጋር ልክ ተመሳሳይ ምን አደርጋለሁኝ? ኳድራንቷ ላይ ክሊክ አድርጌ እንደገና በቢጫው መስመር ላይ ቢጫ እስኪበራልኝ ክሊክ አደርጋለሁኝ። ኢስክ ነካለሁኝ። ከዛ በኋላ እቺኛዋን ላይን ሰሌክት አድርጌ ኮንቨርት ኢንቲቲ ያደርጋለሁኝ። ከዛ በኋላ ትሪም መጀመሪያ እቺን ከዛ እቺን አሁን በደንብ ዙም አድርገን እዚች ጋር የሆነች ትርፍ መስመር አለች። እሷን ትሪም እናደርጋታለን። እቺኛዋን በውስጥ በኩል ያለችውን እዚህ ጋርም ስላለች እሷን ትሪም እናደርጋለን። አሁን ሙሉ ሆነልን ማለት ነው። ከዛ ኦኬ እንልና ወደ 3D እንቀይረውና ወደ አይዞሜትሪክ ቀይረን ምን እናደርጋለን? ፊቸር ኤክስትሩድ ቦስ ወዴት? ወደ ታች ዳይሬክሽን ስንት ሚሊሜትር? 40 ሚሊሜትር ኦኬ። ከዛ ምን አደርጋለሁኝ? እዚህ ጋር ሊኒየር ላይ
ሰርኩላር ፓተርን አደርጋለሁኝ። ስንት በዚህ ይሄ የትኛው ላይ ሮቴት ላድርግ የሚለውን ወይ እዚህኛዋ ሰርክል ወይ እቺኛዋን ሰርክል የፈለግነውን መስጠት እንችላለን። እቺን ክሊክ እናድርግ። ከዛ ኢኳል ስፔስ 3 እንዲሆንልኝ ነው የምፈልገው። ይሄ 3 እንዲሆን ፊቸሩ የትኛው ነው? እዚህ ጋር ይሄን ሰሌክት ካረጋችሁት አንድ ላይ ስለተቀላቀለ ሙሉን ነው የሚያደርገው። ስለዚህ እቺኛዋን ሰሌክት አድርገን እቺኛዋን አሮ እንነካለን። ከዛ የመጨረሻዋን እቺ መጨረሻ ላይ የሰራናትን እቺን ሰሌክት እናደርጋለን። ኦኬ እንለዋለን ማለት ነው። ከዛ በኋላ አሁን ታችኛው ላይ ራሱን ሚረር ለማድረግ ምን መስራት አለብን? መሀል ላይ መስታወት ማስቀመጥ አለብን ማለት ነው። ስለዚህ ሚረር ፕሌን ለመስራት ደግሞ ምን እናደርጋለን? እቺ ሪፈረንስ ጂኦሜትሪን ክሊክ እናደርግና ሪፈረንስ ጂኦሜትሪ ላይ ፕሌን ምትል ትመጣለች። ከዛ በኋላ በዚህ ሰርፌስ እና በዚህ ሰርፌስ መካከል በሁለቱ መካከል ፕሌን አዲስ ፕሌን እንዲፈጥርልኝ ኦኬ እለዋለሁ። ከዛ ያንን ፕሌን ሰሌክት አድርጌ እዚህ ውስጥ ሚረር ገባለሁኝ። ከዛ ሚረር ላይ ማንን ነው ሚረር የምታደርገው? ሚረር የምታደርግበት መስታወቱ የታለ? ይሄ ፕሌን መስታወቱ ይሄ ፕሌን። እንደገና ደግሞ ሚረር የሚደረገው ፌስ የትኛው ነው የሚለውን እዚህ ጋር ይሄን ከነካውት አሁንም ልክ እንደቀድሞ ሙሉ ለሙሉ ነው ሰሌክት የሚያደርገው። ስለዚህ ራይት ክሊክ ብዬ እዚህ ጋር ዲሊት አደርገዋለሁ። ዲሊት አደርገውና የትኛውን ነው የምነካው? ይሄን ክሊክ አድርጌ እዚች ውስጥ ገባና ማንን አሁን ደግሞ እቺ ሰርኩላር ፓተርን የምትለዋን እሷን እነካታለሁኝ። ክሊክ አደርጋለሁኝ። ትንሽ ቢዚ ሆኖብኝ ነው ይቅርታ። እሺ ይቅርታ፣ ይሄኛው ሳይሆን የትኛው ነው? እዚህኛው ላይ ሰሌክት እናደርግና ከዛ ማንን እንነካለን? ይሄንን እንነካለን፣ ሰርኩላር ፓተርን ማለት ነው። ይሄ ሰከንደሪ ሚረር ነው። እዚህኛው ላይ ፊቸር ሚለው ላይ እንነካና ከዛ እቺኛዋን ስንነካ ምን ያደርግልናል ማለት ነው? ወደ ታች ሚረር ያደርግልናል። ኦኬ እንለዋለን። እዚህ ላይ ኦኬ ብለን እንወጣለን ማለት ነው። አሁን ይሄኛውን ፕሌን ምን ማድረግ አለብን? ሃይድ ማድረግ አለብን። ስለዚህ እቺ የአይን ምልክቷን እንነካታለን። አሁን ከፊት ለፊት የምንሰራውን ፍላንጅ ወይም ቱቦውን ለመስራት እንዳንሳሳት ስለተሽከረከረብን ወደዚህ ወደ አይዞሜትሪክ እንቀይረዋለን ማለት ነው። ከዛ በኋላ ምን እንሰራለን? ፕሌኑን እንመርጥና የትኛው ፕሌን ላይ? እዚህኛው ፕሌን ላይ አይደለም። ስለዚህ የትኛው ፕሌን ላይ ነው? ፍሮንት ፕሌን ላይ ሰሌክት እናደርግና ምን እናደርጋለን? አሁን ሪፈረንስ እንሰራለን። ሪፈረንስ ፕሌን። ከዛ ፕሌኑ ከዚህኛው ምን ያክል ነው የሚርቀው? 180 ዲስታንሱ ከዚህኛው ፕሌን ወደዚህ 180 ብለን እንጽፋለን። ከዛ 180 ብለን ከጻፍን በኋላ ኦኬ እንላለን። ኦኬ ስንለው ውስጥ ያለው ፕሌን ወደዚህ ጋር መጣልን ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ፕሌን ላይ ሰሌክት እናደርግና ስኬች እናደርጋለን። ሰርክል በዚች በእንትኗ በኦሪጂን ፖይንቷ ቀጥታ ሰርክል እንሰራለን። የሰርክላችን ዲያሜትር ስንት ነው? የዚች ዲያሜትር 200 ተሰጥቶናል። ከዛ ኦኬ እንላለን። ከዛ አሁን ምን ማድረግ አለብን? ሜዠርመንት ከዚህ ጀምሮ እስከዚች ፖይንት ድረስ ስንት ነው መሆን ያለበት?
የቅድሙ 200 የዚህ ቁመት የዚህኛው ቁመት 225 ነበረ። 225 ሲቀነስ 225 ሲካፈል ለሁለት እናደርገዋለን ራዲየሱን ለማግኘት ማለት ነው። ከዛ በኋላ እቺኛዋን ፖይንት ኮንትሮል ይዘን ከዚህኛው ፖይንት ጋር ምን እናደርገዋለን? ቨርቲካል እናደርገዋለን ማለት ነው። ከዛ በኋላ ራይት አድርገን ወደ ምን እንቀይራለን? ወደ ኤክስትሩድ እናደርገዋለን። ኤክስትሩድ ስናደርገው በምንድነው? ቲን ፊቸር ነው። ቲን ፊቸር ወይም ደግሞ ቲን ፊቸር ይቅርና ቀጥታ በእንትኑ ይሄኛውን ብላይንድ ሚለውን አፕቱ ሰርፌስ እንለውና የትኛው ሰርፌስ? እዚህኛው ሰርፌስ ድረስ ዘን ኦኬ እንላለን ማለት ነው። ከዛ በኋላ ድጋሚ እዚህ ጋር ስኬች እናደርጋለን። ስኬች ሰርክል ሴንተር ፖይንቱ ላይ ሰርክል እናደርጋለን። ከዛ በኋላ የሰርክሉ ዲያሜትር ተሰጥቶናል። ስንት ነው የተሰጠን? 101 ሚሊ ሜትር 101 ሚሊ ሜትር እናደርጋለን። ከዛ በኋላ ይህንን ኤክስትሩድ ከት እዚሁ እንዳለ ኤክስትሩድ ከት ከማድረጋችን በፊት ራሱ ላይ አንድ ላይ እነዛንም ለመጨረስ እሺ ኤክስትሩድ ከት አፕቱ ሰርፌስ ኦኬ። ከዛ ይሄኛውን ፕሌን ምን እናደርጋለን? ሃይድ እናደርገዋለን ማለት ነው። የአይን ምልክቷን እንነካለን። ከዛ በኋላ እዚህ ሰርፌስ ላይ ምን ማድረግ እንችላለን? ሶስቱን ቀዳዳዎች ሰርተን መጨረስ እንችላለን ማለት ነው። ስኬች ሰርክል በዚህኛዋ ቀጥታ እዚህ ጋር ሰርክል የሰርክሏ ዲያሜትር ስንት ናት? የሰርክሏ ዲያሜትር 24 ኦኬ። ከዛ ከዚህ እስከዚህ ስንት ነው የሚሆነው? ስናቀናንስ ከ200 ሲቀነስ 150 ስለዚህ 50 እና 25 75 ነው የሚሆነው ማለት ነው። 75 ኦኬ። ከዛ ምን እናደርጋለን? ኢስክን ነክተን ኮንትሮልን ይዘን እቺኛዋንና እቺኛዋን ምን እናደርጋቸዋለን? ቨርቲካል እናደርጋቸዋለን ማለት ነው። ከዛ በኋላ ይህን ኤክስትሩድ ከት አፕቱ ሰርፌስ የትኛው ሰርፌስ ድረስ? እስከ ውስጠኛው ሰርፌስ ድረስ እንዲበሳልን ኦኬ እናደርጋለን ማለት ነው። ከዛ ቀጣይ ምንድነው የምናደርገው? እዚህ ሰርኩላር ፓተርን ላይ እንገባና ሰርኩላር ፓተርን የትኛው ሰርክል ላይ? እዚህኛው ሰርክል ላይ 3 አድርጎ እንዲያባዛልን ኦኬ እናደርጋለን ማለት ነው። ስለዚህ ይህንን ይመስላል ኤክሰርሳይዝ 7። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ